አመናችሁ ግን የነጽ የመሞት አምናችኋል ተቀብላችኋል ይገርሙ እሱ እኮ ነው ማለት እንዳለ ነው ያሰብን ያለ ነውና ህይወት ይቀጥላል በቃ ሁሉንም ነገር ያያረገን ነው ስቱዲዮ እየገባን ነው እየሰራን ነው ምናምን የሆነ ሰዓት ላይ ለካ ስለነጽ ሞቶ ነው እንትን ምንለውና ትንሽ ይሄ አይምሮ ፕሮሰስ አይደል ሁሉ ነገር እንደዛ አይነት ስሜት አለ በተለይ ብሶቱን በሽታውን ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈልግም ብዙ ሰዎች እንዲህ አይነት ነገር በሽታው ሳይታወቅ በሽታው እንደዚህ ሆኖ ምናምን ይላሉ ነፂ በተፈጥሮ ባህሪው ሰውን የማጨናነቅ እንትን የለውም በቃ ሁሉን ነገር ወደ ራሱ ለራሱ ኢቭን ቤተሰብ ወንድሞች እንኳን ያቁም ይሄን ያህል አይናገርም ሁሉ ጊዜ እንደሳቀልን ሁሉ ጊዜ እንደተጫወተልን ነው አስኒ የሚወደው ወንድሙ እንኳን ሲናገር ሰምተዋል እንግዲህ ምንም የሚያቀው ነገር የለም ያልጠበቀው መርዶን የመጣበት ያልጠበቀው ዱብዳን የመጣበት የነጽዬ በጣም ከባድ ነው ሞት ለጊዜው ያስደነግጠናል ግን ሁላችንም በዚያው መስመር ስለሆነን ምንም ማድረግ አይቻልም ያምላክ ፍቃድ ነው ሊያሳርፈው ፈልጎ ነው ህይወቱን ቆይታችሁን እና አንድ ቦታ ደግሞ ያለው ነገር በቃ እኔ አብሬን ያደኩት ከጥበብ ጋር አብሬን ያደኩት ምንም ጥያቄ የሚለው ነገር በጣም ያው ከልጅነቱ ጀምሮ በቃ ቤተሰቡም ውስጥ ትልቅ ትግል ነበረበት ትምርቱን እንዲማር ነው የሚፈልጉት እሱ ግን ሞር ትኩረቱ ወደ ኪነ ጥበቡ ላይ ነበር እንደዚያም ሆኖ ደግሞ ከፍ ብሎ ይወጣል ልጅ ነው በተለያዩ መስመሮች ላይ የምታየው ነው ደራሲ ነው አዘጋጅ ነው ተዋናይ ነው ያው ቴሌቪዥን